የዶሮ እርባታ ስራ ስትጀምሩ በስንት ዶሮዎች እርባታው መጀመር አለብኝ የሚል ጥያቄ በትልቁ ይነሳል። ያው ይሄንን ሀሳብ ሳወራ ደግሞ ባዶ እጄን አልመጣም ብዬ አንድ ዶሮ ይዤላችሁ መጥቻለሁኝ። ያው እንደ ሶር አፍሪካ የምናምንበት ሀሳብ ምንድነው? ከትንሹ እንጀምራለን ወደ ትልቅ እንሄዳለን የሚል ሀሳብ አለ። ስለዚህ ከስንት ዶሮዎች መጀመር አለብን፣ እንደዚሁም ደግሞ ከትልቅ ምንጀምር ከሆነ ደግሞ ምን ማድረግ አለብን የሚለውን ሀሳቦች በዚህ ቪዲዮ ላይ እንነጋገራለን። ሰላም የአፍሪካ መጋቢዎች፣ አንገፉ ነኝ። በአዲስ ቪዲዮ ተመልሼ መጥቻለሁኝ። በቀጥታ ወደ ቪዲዮ። ዶሮ እርባታን ስንጀምር በስንት ዶሮዎች መጀመር አለብን የሚለው ጥያቄ በቀላሉ መመለስ ይኖርብኛል። ይሄንን ጥያቄ መመለስላችሁ ደግሞ ከትንሹ እንጀምራለን ወደ ትልቅ እንሄዳለን ነው። ለምሳሌ በ20 ዶሮዎች ከመክሰርና በ2000 ዶሮዎች ከመክሰር የትኛው ቀላል እንደሆነ ሁላችሁም ታውቁታላችሁ። ስለዚህ 20 ዶሮዎችን በመጀመር አንድ የጀመረ ሰው ዶሮቹ የናክል ቢጎዱም በሽታ ነገርም ቢያጋጥመውና የተለያየ ነገሮች ቢመጡበት በነዛ ዶሮዎች በሚማረው ነገር ለረጅሙ ጉዞ ወይም ደግሞ ቀጣይ ለሚያስገባቸው ዶሮዎች በቂ ሆነ መረጃዎችን ያገኛል። አብዛኛው ነገር ምንድነው? በስልጠና ማግኘት የምትችሉት ነገሮች ቢኖሩም እንኳን ከዶሮቹ ጋር ስትሆኑ የምታገኙት ኤክስፒሪያንስ እና የሚኖራችሁ ነገር የተለያየ ነው። ስለዚህ ከትንሽ ዶሮዎች መጀመር ያዋጣል። ስለዚህ አብዛኛው ትላልቅ ፋርመሮችም የጀመሩት ከትናንሽ ዶሮዎች ነው። አብዛኛውን ጊዜ እንደውም ከትላልቅ ዶሮዎች የጀመሩ ሰዎች ፌል ማድረግ እድላቸው ከፍተኛ ነው። ለምሳሌ ከ1000 ጀምረው በጣም የከሰሩ ሰዎች አሉ። ዝም ብሎ በምርቃና አንዳንድ ቪዲዮዎች እኛ ያዋጣል ብለን ዩቲዩብ ላይ ወይ ቲክቶክ ላይ ስንናገር ሰምቶ ጀምረው ሙሉ ለሙሉ ከስሮ የወጡ በአንድ ቀን 500 ዶሮ የሞተባቸው 300 ዶሮ የሞተባቸው ሰዎችም ታሪክ ሰምታችሁ ሊሆን ይችላል። ይሄም የሚከሰትበት ምክንያት ምንድነው? ሰዎች በደንብ ልምድ ሳይኖራቸው ወደ ስራው ሲገቡ፣ በዛ ላይ ደግሞ ሲገቡም የገቡበት የዶሮ መጠንም ደግሞ ከፍተኛ የሆነ በሚሊየንስ የሚሆን ገንዘብን ተጠቅመው የጀመሩት ስራ ስለሆነ ያም ለኪሳራ ያጋልጣል። በዛም ኪሳራ ምክንያት ዶሮ እርባታ በጣም አስፈሪና ሪስኪ ተብሎ የተሰየመ ስራ ነው። ይሄም የሆነበት ምክንያት በዚሁ የቪዲዮ ሀሳብ ስር የሚጠቃለል ነው ማለት ነው። ስለዚህ ከትናንሽ ዶሮዎች መጀመር አድቫንቴጁ ምንድነው? በትናንሽ ዶሮዎች ብዙ የሆነ ትምህርቶችን ብዙ የሆነ እውቀቶችን በማግኘት ወደ ትልቁ ዶሮዎች ስትሄዱ ለትልቁ ዶሮዎች የሚመጥን እውቀት የሚመጥን አያያዝን አዳብራችሁ ወደዛ ደረጃ ትደርሳላችሁ ማለት ነው። ስለዚህ እዛ ደረጃ ከደረሳችሁ በኋላ ደግሞ ምንም ችግር የለውም። እናንተ ኦሬዲ በቂ የሆነ ነገር አዳብራችኋል ማለት ነው። ሁለተኛው ዲስአድቫንቴጅ ሊሆን የሚችለው ነገር ምንድነው? በትንሽ ዶሮዎች ስትጀምሩ ያው የምታባክኑ ጊዜ ተመሳሳይ ነው። ለምሳሌ 2000 ዶሮ ያለው ሰውና 20 ዶሮ ያለው ሰው የሚያወጣው ጊዜ ተመሳሳይ ነው፣ የገንዘብ ልዩነት ቢኖርም ማለት ነው። ስለዚህ ይሄን ሁሉ ጊዜ አውጥቼ ለዚሁ ትንሽ ዶሮዎች አቅሜን አልጨርስም የሚል ሀሳቦችም ሊመጡ ይችላሉ። ነገር ግን ከሚመጣው የገንዘብ ኪሳራ አንፃር ስትመለከቱት ይሄንን ሀሳብ ብዙም ላደግፈው እንችላለን። ስለዚህ እንደ መፍትሄ ያስቀመጥኩላችሁ ደግሞ ምንድነው? በዚህ ያክል ትልቅ ዶሮዎችን ይዤ መጀመር ፈልጋለሁ ብሎ የሚያስብ ሰው ምን ማድረግ አለበት? የማኔጅመንት አሰራር አለ። ለምሳሌ ዶሮዎችን እኔ ተረክቤ ማስተዳደር ከሆነ የእናንተን ዶሮዎች ተረክቤ እያስተዳደርኩኝ እግረ መንገዳችሁን ደግሞ ስልጠና እየወሰዳችሁ ብዙ እውቀቶችን ከኔም እያገኛችሁ እንደዛም ደግሞ ዶሮዎቹንም መያዝ ትችላላችሁ ማለት ነው። ለዛም ነው አንዳንድ የዚህ ሲስተም የመጣው ዶሮዎችን ማኔጅ ማድረግ ተቀብሎ የማስተዳደር ስራ የሚሰራው ሰዎች ሚስቴክ በመፍጠር ብዙ ገንዘብ ያወጡበትን ብዙ የለፉበት ስራ እንዳይበላሽ ልምድ ላላቸው ሰዎች ስራውን የማስረከብ ስራውን የመስጠት ስራ የሚሰራበትም መንገድ አለ ማለት ነው። ስለዚህ እንደዚህ በማድረግ ከትልቁ መጀመር የምትፈልጉ ሰዎች መጀመር ትችላላችሁ። ከዛ በተረፈ ግን ትንሽ ሪስኪ ነው። ምክንያቱም ምልክቶችን እንኳን ለማማከር እንኳን ምልክቶችን አይቶ እንኳን ተረድቶ ለሰው መንገር መቻል ራሱ ትልቅ ነገር ስለሆነ ማለት ነው። ስለዚህ ለጀማሪ ስንት ዶሮዎች ይመከራሉ ካላችሁኝ ለ50 ዶሮ መጀመር፣ እንደዚሁም ደግሞ በ100 ዶሮ መጀመር። ለምሳሌ ከሌላ ስራ የምትመጡ ከሆነ ሙሉ ለሙሉ ወደ ስራው ከመግባታችሁ በፊት ዝም ብላችሁ በቤት ውስጥ 50 ዶሮዎችን ወይ ደግሞ 100 ዶሮዎችን በመያዝ ቪዲዮዎች እየተመለከታችሁ አንዳንድ ነገሮችን አፕላይ እያደረጋችሁ መመልከት ጥሩ ነው። እኔ ለምሳሌ ሲጀምር በ40 ዶሮዎች ነበር የጀመርኩት። እነዛ 40 ዶሮዎች እንዳጋጣሚ ሆነው 40ዎቹ እኔ ሙሉ ለሙሉ ወንዶች እንዲሆኑ ነበር የፈለኩት። ለስጋ ዶሮ ነበር መጀመር የፈለኩትና 20 ዶሮዎች ሴቶች 20 ዶሮዎች ወንዶች ነበር የሆኑብኝ በስታት ማለት ነው። ስለዚህ የዛኔ ሲሸጡልኝ የነበሩ ሰዎች ያው ጾታም ስለማላቅም አይቼ ስለማላቅ አሁን ላይ ማንም አይሸውደንም፣ ግን የዛኔ ብዙ ሙቀት ስላልነበረ ተቀላቅሎብኝ እንደዛ ነው ነውና በዛው ጊዜ ላይ ስለ ስጋ ዶሮዎችም ሙቀት ነበረኝ። እንደዚሁም ደግሞ እንቁላል ጣይ ላይ እውቀቶችን አግኝቼ ወደ ቀጣዩ ዙር አለፍኩኝ ማለት ነው። ስለዚህ አሁን ወደ ብዙ ዶሮዎች ወደ ማስተዳደር ስንመጣ ያ ጊዜ የነበረው ልምድ ከዛሬ 4 ዓመት 5 ዓመት በፊት የነበረው ልምድ ተደምሮ ነው ለዚህ እንድንበቃ ያደረገን ማለት ነው። ስለዚህ ለሁሉም ሰው ከዚህ የተለየ አይሆንም። አንዳንድ ሰዎች ደግሞ ዶሮዎች ሲጀምር ይደነግጣል።
ስለዚህ ዶሮ ሞተ ሲባል የሚደነግጥ ሰው አለ። ለምሳሌ ይሄ የሚቀረፈው ምንድነው? ትናንሽ ዶሮዎች ሞተው ኦልሬዲ መልመድ አለባችሁ። አንድ ልጅ አሁን በቀደም ቴሌግራም ላይ ሲያናገረኝ 25 ዶሮዎች አሉኝ፣ ጉንፋን ይዞብኛል፣ ስለዚህ በጣም ደንግጫለሁ፣ ምን ማድረግ አለብኝ ምናምን ብሎ ደንግጦ አናገረኝ ማለት ነው። ነገሩ በጣም ቀላል የሆነ ነገር ነው፣ ግን ከሱ የጀማሪነት ነገር አንጻር ደንግጦ በጣም ሲጨናነቅ ነበርና ለኔ ያስቀኛል፣ ለሱ ግን በጣም የሚያስደነግጥ ነገር ነው ማለት ነው። ቀጣይ አመት ግን ይሄ ልጅ አያስደነግጠውም። ሰው ኢሞሽናሊም በደንብ ለማደግ እንደዚሁም ደግሞ በገንዘብም በሁሉም ነገር አቅም ለማዳበር ከትንሽ ዶሮ ጀምሮ ወደ ትልቅ ዶሮ መሄድ ይመከራል ማለት ነው። ስለዚህ ጊዜ ሳታባክኑ ከትንሽ ዶሮዎች በመጀመር ወደ ትልቅ ዶሮዎች መሄድ አስፈላጊ ሆኖ እናገኘዋለን ማለት ነው።